ሰላም እንዴት አላችሁ ውድ የከፍቲው ቤተሰቦች? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ ማወራችሁ በጣም ትልቅ ወሳኝ ጉዳይ አለኝ። ለመሆኑ አከራይ ናችሁ ወይስ ተከራይ? ስንቶቻችሁ ናችሁ አከራይ ከሆናችሁ በገዛ ቤታችሁ ላይ ዋጋ ለመጨመር አሁን እያሰባችሁ ያላችሁ? አከራይ ቤት ዋጋ ይጨምርብኛል ብላችሁ እየተጨነቃችሁ ያላችሁ ተከራይ አላችሁ አይደለ? እንደው ለእውነቱ የትኞቻችሁ ትክክል ናችሁ? አሁን የፊታችን ሰኔ ላይ የቤት ኪራይ መጨመር ትችላላችሁ? እንዴትስ ነው የምትችሉት? በዚህ ጉዳይ ላይ በ2016 ዓመተ ምህረት የወጣው የአከራይ ተከራይ አዋጅ በዚህ ጉዳይ ላይ የሚለው ነገርስ ምን አለ? በተለይ የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ እዚህ ላይ ጥብቅ ማስጠንቀቂያ ሰጥቷል። ሰሞኑ በዚህ ዙሪያ ላይ ደግሞ በጣም ብዙ ጉርምርምታ እየሰማው ነው። በተለይ ተከራዮች ላይ ዋጋ እንዲጨምሩ ተከራዮችን ቤት ለማስለቀቅ ፍላጎት ማሳደር። የምትፈልጉት ነገር ይሄ ነው? የፈለጋችሁትን ተከራይ አስወጥታችሁ ከዛ ዋጋ ጨምራችሁ ማከራየት የምትችሉ ይመስላችኋል? እውነቱን ግን ታውቁታላችሁ? ተከራዮችስ ሰኔ በመጣ ቁጥር እንቅልፍ የምታጡት እንዴት ነው? ገና ለገና ስልካችሁ በጮኸ ቁጥር አከራዬ ደወለብኝ የምትሉ ወይም ደግሞ ከአከራያችሁ ጋር አንድ ግቢ የምትኖሩ ከሆነ ደግሞ ጧት ስትነሱ ያከራያችሁን ፊት ስታዩ ፊታቸው ጥቁር ካለ ገና ለገና ዋጋ ሊጨምሩብኝ ነው ያላችሁ እስከ መቼ ነው የምትሳቀቁት? እውነቱን ልንገራችሁ፣ ዛሬ በአከራይና ተከራይ ላይ አዋጁ የሚለው ነገር ከጠበቅነው በላይ በጣም ጠንካራ ነው። ይህንን መረጃ ስነግራችሁ ሁላችሁም ትረጋጋላችሁ፣ አከራይም ሆኑ ተከራዮች። ስለዚህ መረጃውን ከመጀመሪያው ጀምራችሁ እስከ መጨረሻው ድረስ እንድትሰሙኝ እፈልጋለሁ። ከዛ በፊት ግን ትከፍላላችሁ። ክፍያችሁም ላይክ ነው። ዛሬ በዚህ ቪዲዮ 1000 ላይክ እፈልጋለሁ። ሁላችሁም ላይክ በማድረግ ጀምሩ። እኔ ደግሞ ቆንጆ አድርጌ መረጃውን እሰጣችኋለሁ። አብራችሁን ቆዩ። እንዳልኳችሁ ነው የተወደዳችሁ የከፍቲው ቤተሰቦች፣ አዋጅ ቁጥር 1320/2016 ይባላል። የአዋጁ መጠሪያ ደግሞ የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ ይባላል። በዚህ አዋጅ ላይ ሁላችንም የሚመለከት ነገር ወጥቷል። ሁላችንም ያልኩት በድፍረት ነው። ኢትዮጵያ ውስጥ እኮ ያለውን ሁኔታ በደንብ እንረዳዋለን አይደለ? ጥሩ ቤት ካለን ያችን ጥሩ ቤት በጥሩ ዋጋ አከራይተን እኛ ዳሰስ ያለ ቤት ውስጥ የምንኖር ስንት ሰዎች ነን? እስኪ በእግዚአብሔር አስቡት። ወይም ደግሞ ራቅ ብለን ወይም በመሀል ከተማ ምቾታችንን ፈልገን ተከራይተን የምንኖርም አለን። እውነት ለመናገር የራሳችን ቤት ውስጥ ያለ ኪራይ የምንኖር በጣም ጥቂት ሰዎች ነን። እንደዛም ቢሆን ደግሞ እመኑኝ ትንሽም ብትሆን የምናከራያት ነገር አለች። ብቻ ምን አለፋችሁ ምንም ነገር አከራዩ የአከራይና ተከራይ በመኖሪያ ቤት ውስጥ አዋጅ አለው። ይህንን አዋጅ ካለፋችሁ ከተላለፋችሁ በወንጀል ትጠየቃላችሁ። መጠየቅ ብቻም አይደለም፣ አከራይም መጠየቅ ይችላል፣ መጠየቅም ይችላል፣ ተከራይም እንደዛው። ስለዚህ መብትና ግዴታችሁን ካላወቃችሁ ባለማወቅ የሚመጣን ጭቅጭቅ ለማስተናገድ ትገደዳላችሁ። አይጣልባችሁ። እንደ አከራይና ተከራይ ጭቅጭቅ እዚህ ምድር ላይ የሚያስጠላኝ ነገር የለም። እኔ ተከራይ ነኝ፣ ግን ከአከራይ ጋር እንዴት መኖር እንዳለብኝ ምን ነገሮችን መገንዘብ እንዳለብኝ ጠንቅቄ አውቃለሁ። እናንተም እንደዚሁ ናችሁ። ስንቶቻችሁ ግን ታውቃላችሁ? እማታውቁ ካላችሁ 1-2 እያልኩኝ እጀምራለሁ። መነሻ የማደርገው የመኖሪያ ቤት ኪራይ ዋጋን የተመለከተውን አንቀጽ 8 ንዑስ አንቀጽ 1 ጀምሮ የተዘረዘሩትን መረጃዎች በማብራራት ነው። መነሻ የሚሆነው ደግሞ መግቢያ ላይ የነገርኳችሁ ነው። አሁን ያለነው ሚያዝያ ወር ላይ አይደለ? ከአንድ ወር በኋላ ሰኔ ይመጣል። ሰኔ ላይ ደግሞ አብዛኛው አከራይ ተከራዮችን እያስለቀቀ በአዲስ ተከራይ የቤት ዋጋው ላይ የሚፈልገውን ዋጋ ቆልሎ ለማከራየት የሚሯሯጥበት ወር እየሆነ እንደመጣ አሁን የሚሰሙ ድምጾች እያመለከቱ ነው። ነገሩ ግን እንደዛ አይደለም። ቆም ብለው አከራይም ተከራይም መስማት ያለባቸው ጉዳይ ስለሆነ ነው። እስኪ ምንድነው ካላችሁ አንደኛው በዚሁ አዋጅ እንዳልኳችሁ የተከራይ አከራይ አዋጅ ተብሎ የሚጠራው ወይም ደግሞ በመደበኛ ስሙ የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ ተብሎ የሚጠራው ላይ አዋጅ ቁጥር 1320/2016 ይሄ አዋጅ በእጃችሁ ላይ ቢኖርና በየጊዜው ብታነቡት እመክራለሁ። በዚህ ላይ አንቀጽ 8 ንዑስ አንቀጽ 1 እንደዚህ ይላል።
የተመዘገበ የኪራይ ውል ላይ ያለ የቤት ዋጋ የቤቱ የኪራይ ዋጋ እንደሆነ ተደርጎ ይወሰዳል ይላል። ይሄ ማለት በ2016 ዓመተ ምህረት የመጀመሪያችሁን ውል ተዋውላችሁ በመዝገብ ላይ የተመዘገበው የቤቱ ዋጋ እንበልና ኪራይ ዋጋ 25000 ከሆነ መንግስት የዚህን ቤት ዋጋ ስንት አድርጎ ነው የሚያስበው? 25000 ብር ነው። እናንተ 15ም አግቡት 20ም አግቡት ይሄ ነው ዋጋው። ሲጀመር በአዋዋዩ ፊት ዋጋ መቀነስም መጨመርም አትችሉ። ይህን ታውቃላችሁ። መጨመር አትችሉ። በእናንተ ቤት ላይ የሚጨምርላችሁ መንግስት ነው። ይህንን አገላለጽ ስለተጠቀምኩኝ በጣም ይቅርታ መንግስትዬ፣ ግን እውነታው ይሄ ነው። ሰዎች በገዛ ንብረታቸው ላይ የማዘዝ ስልጣናቸው የተገደበበት የመጀመሪያው ነገር ምንድን ነው? ቤታችን ነው። አከራዮች በገዛ ቤታችሁ ላይ እንደፈለጋችሁ መጨመር አትችሉም። ይሄ የሆነው በእርግጥ ይቅርታ አድርጉልኝና አከራዮችም አንዳንድ ስግብግቦች ስላላቸው ነው። በቃኝ ማለት ስለማንወድ ፕላስ ደግሞ የምናከራያቸውን ተከራዮቻችን አብረውን የበሉ አብረውን የጠጡ ብዙ ዓመት አብረውን የቆዩ ክፉ ደጉን ያሳለፉ ሆነው ያለ ስንጨምርባቸው ደግሞ ርህራሄ የሌለው ጭማሪ ስለሚሆን መንግስትም ይህን ሮሮ ስለሚሰማ ከተከራዮች እናንተ ላይ ለመጨከን ፈልጓል። ስለዚህ ያመጣ ነው ወደን ነው እና በዚህ ምክንያት የፈለጋችሁትን ዋጋ በቤታችሁ ላይ የመጨመር መብት አልተሰጣችሁም። በዚህ አዋጅ መሰረት ከፈለጋችሁ አዋጁን ማንበብ ትችላላችሁ። አዋጅ ቁጥር 1320/2016 የአዋጁ መጠሪያ የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ ይባላል። ስለዚህ እናንተ መጀመሪያ ላይ ያስመዘገባችሁት የኪራይ ዋጋ የቤቱ ዋጋ ነው በመንግስት። ከዚህ ከፍም ዝቅም ካላችሁ በወንጀል ትጠየቃላችሁ። ተጠንቀቁ። አልሰማውም አላቅም እንዳትሉ። ተደብቃችሁ የምታረጉት ነገር ከሆነ ደግሞ በጣም 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 ተጠያቂነት ያመጣባችኋልና እሱን እንድታውቁ። እዚሁ አዋጅ ላይ አንቀጽ 8 ንዑስ አንቀጽ 2 ላይ ደግሞ እንደዚህ ይላል። ቅድም እንዳልኳችሁ የኪራይ ውሉ ላይ የሰፈረው ዋጋ የቤቱ ዋጋ ተደርጎ ይቆጠራል የሚለውን ያዙና ይሄ ድንጋጌ እንደተጠበቀ ሆኖ ተቆጣጣሪው አካል በዚህ አዋጅ መሰረት የወሰነውን የመኖሪያ ቤት ኪራይ ማሻሻያ መነሻ በማድረግ አከራይ የጨመረውን የቤት ኪራይ ዋጋ የመኖሪያ ቤት የኪራይ ውል ላይ የተመለከተው የኪራይ ዋጋ አካል ተደርጎ ይወሰዳል ይላል። ይሄ ማለት ምንድን ነው? ይሄ ዋጋ ሁሌ በቃ ይሄ ነው ማለት አይደለም። ዋጋው እየተሻሻለ መሄድ ይችላል። ዋጋውን ግን የምታሻሽሉት እናንተ በፈለጋችሁት አይደለም። መነሻ ዋጋ ብሎ መንግስት ይተምንላቸዋል። ያንን ተመን ይዛችሁ ነው ጭማሪ ማድረግም የምትችሉት። በነገራችን ላይ ቅናሽ ማድረግ አይቻልም። ከጨመራችሁ ጨመራችሁ ወይ ባላችሁበት መቀጠል ነው። ስለዚህ በዚህ አንቀጽ 8 ንዑስ አንቀጽ 2 ላይ የሰፈረው ዋናው ነገር ምንም አያሻማም። ምንድነው ያለው? ተቆጣጣሪው አካል በዚህ አዋጅ መሰረት የወሰነው የመኖሪያ ቤት የኪራይ ማሻሻያ ዋጋ ይኖራል። በየአመቱ ነው ይሄን ማሻሻያ የሚያደርገው ሰኔ ላይ። ከዛ ማሻሻያ ሲደረግ ያንን ማሻሻያ ላይ ተደርጎ የሚጨመሩ ጭማሪዎችን እንደ ዋጋው የቤቱ ዋጋ አድርጎ እንደገና ማሻሻያ ያደርግበታል ማለት ነው። ከዛ ጋር ተያይዞ ነው ጉዳዩ። ግልጽ ነው አይደለ? ስለዚህ ይህንን መነሻ አድርጋችሁ እንድታዩ። አንቀጽ 8 ንዑስ አንቀጽ 3 ላይ ደግሞ እንደዚህ ይላል። የመኖሪያ ቤት ኪራይ ውል የሚታደስበት ሆነ አዲስ የመኖሪያ ቤት ኪራይ ውል የሚፈረምበት ወቅት በነባር ተከራይ ሆነ በአዲስ ተከራይ ላይ የዋጋ ጭማሪ ለማድረግ በዚህ አንቀጽ ንዑስ አንቀጽ 1 እና 2 ቅድም ያልኳችሁ ማለት ነው የተመለከተው የቤቱ የኪራይ ዋጋ መነሻ ዋጋ ተደርጎ ይወሰዳል። ይሄ ማለት ብዙ ሰዎች በተለይ በጣም ብዙ የዋህ አከራዮች አሉ። ለምሳሌ ተከራይን ማስወጣት በተለያዩ ምክንያቶች እዚህ አዋጅ ላይ የሚሰፍሩ ምክንያቶች ተከራይን ማስወጣት የሚቻልበት አግባብ እንዳለ ይጠቅሳል። ያንን ቀዳዳ ተጠቅመው ተከራይ ላይ አላግባብ ጫና በማሳደር እንዲወጡ ያደርጉና በጣም ከፍተኛ የኪራይ ዋጋ ለጥፈውበት ቤቱ እንደገና እንዲከራይ ያደርጉታል። ይሄ ሁኔታ በሕግ ከታወቀ በወንጀል ያስጠይቃል። ምክንያቱም የቤቱን ዋጋ ማሻሻል የምትችሉት እንደ ሀገር እንዳጠቃላይ የቤት ኪራይ ዋጋ
ይህን ያህል ነው፣ በዚህ ያህል ፐርሰንት ነው ማሻሻል የምትችሉት ብሎ መንግስት ተመኑን ሳይሰጣችሁ እናንተ ከተመን ውጪ የመጨመር መብት የላችሁም። ግልጽ ነው። ስለዚህ ይህንን አንቀጽ በደንብ ልታነቡት ይገባል። አንቀጽ 8 ንዑስ አንቀጽ 3 ላይ ምን ይላል? የመኖሪያ ቤት የኪራይ ውል የሚታደስበትም ሆነ የሚታደስበት ማለት በየ2 ዓመቱ ነው የሚታደሰው። እንደምታውቁት ስታድሱ መንግስት ዋጋ ጭማሪ አድርጊያለሁ ብሎ ካልወሰደ እነዛ ሰዎች ላይ የምታድሱባቸው ሰዎች ላይ ዋጋ መጨመር አትችሉም። በቃ በንብረታችሁ እኮ አትወስኑም ያልኳቸው ይሄንን ነው። መጨመር አትችሉም። እውነት ለመናገር እንዳልኳቸው እኔ ተከራይ ነኝ፣ ግን አከራዮቼ በጣም ያሳዝኑኛል። ስለዚህ እንደው መተሳሰብ ያለብን ጊዜ ይመስለኛል። 2016 ነው አዋጁ ወጣ የተባለው። ትዝ ካላችሁ ሰኔ ላይ ሁሉም ሰው ተፈራረመ። አሁን 2 ዓመት ሆነው። ትዝ ይላችኋል? 2 ዓመት ሆነ። በዚህ 2 ዓመት ውስጥ ግን ስንት ነገር አከራይ ላይ ጨምሯል። መብራት አልጨመረም፣ ውሃ አልጨመረም፣ ግብር አልጨመረም፣ ጨምሯል። ተከራዮች ይህንን ነገር እያሰቡ በውስጥ ከአከራዮቻቸው ጋር በፍቅር መኖር ካቃታቸው፣ መተሳሰብ ካልቻሉ ራሱን የቻለ አንድ ችግር ነው ብዬ አስባለሁ። እውነት ለመናገር ይህንን ስናገር ከህግ ውጭ እንደሆንኩኝ አውቃለሁኝ፣ ግን የምናወራው ስለ ሰብአዊነት ነው። እንዳልኳችሁ ነው። እኔ ተከራይ ነኝ፣ ግን የሚጨምረውን ነገር አያለሁ። አከራዬ መብራት ቆጠረ ብለው ሲጨነቁ በጣም አያለሁኝ። በጣም ነው ማያለሁ። እያንዳንዱ ነገር ጨምሯል። በእርግጥ ኑሮም ሲጨምር አብሮ ተከራዩም አከራዩም ላይ ነው የሚጨምረው። ግን በአከራዩ በኩል ያሉ ወጪዎችን ደግሞ ማሰብ አለብን። ይህንን እንደዛው በዚሁ ልክ ደግሞ ተከራዮችም እንደዚሁ ሊታሰብላቸው ይገባል። ተከራይ የሚሰጠው ውድ ገንዘብ ነው። ምናልባትም የደሞዙ ሙሉን፣ ምናልባትም ከልጆቹ ከጣፈጠ ምግብ ላይ ቀንሶ ብዙ ነገር ከሚገባውና ከሚያስፈልገው ነገር ላይ የግድ ሆኖበት የቤት ኪራይ እየከፈለ ሊኖር ይችላል። ህይወት በትግል እየኖረ እያየን፣ ስቃይ ውስጥ እየሆነ እንደሆነ እያየን፣ የኑሮ ውድነቱ በጣም አስቸጋሪ እንደሆነ እያየን፣ እንደዚህ ነገር ውስጥ በጣም አስከፊ ነገር ውስጥ እየሆነ እንደሆነ እያወቀን በጣም ዘግናኝ ዋጋ የምንጨምርበት ከሆነ ወይም የግል ጥቅማችንን ፈልገን ደግሞ ውጣልኝ፣ እኔ ልጄ ከውጭ ልትመጣ ነው፣ ልጄ ከውጭ ሊመጣ ነው፣ ልጄ ቤቱን ፈልጋዋለሁ ብሏል የሚል ተልካሻና የተለመደ ምክንያት እየተሰጠ ሰው እንዲወጣ ከተደረገ በኋላ 1 ሰዓት ሳይቆይ ወዲያውኑ እየተከራየ የእጥፍ እጥፍ እየሆነ የቤት ኪራይ በዚህ መንገድ በጣም በየቦታው እጅግ በጣም ዋጋው ከፍ እያለ ሲሄድ ሰው በአንድ ቦታ ላይ ብዙ ጊዜ መቆየት እያቃተው፣ እየፈለሰ ማህበራዊ ችግር እያጋጠመው በጣም ችግር ውስጥ እየገባ ሲሄድ መንግስት ምን ያድርግ? እኛ መተሳሰብ ስላልቻለን እንዲህ አይነት አዋጅ አምጥቶ ቁጭ አደረገለን። አሁን እኮ አብዛኛው ሰው ሰከን ብሏል። ቢያንስ ለ2 ዓመት ከተከራየው ቤት አይወጣም በእርግጠኝነት፣ ቢያንስ ለ2 ዓመት። ስለዚህ የራሳችን ክፋት ያመጣብን አንድ ችግር ነው። ክፋታችን ደግሞ አሁንም ድረስ የሚቀጥል ከሆነ ደግሞ በዚህ ብቻ አይቆምም፣ ወደ መቅጣቱ ይሄዳል። ይሄ አዋጅ ቀላል አዋጅ አይደለም፣ ቀላል አዋጅ አይደለም። ከጣሳችሁት የወንጀል ተጠያቂነት ያመጣባቸዋል። ስለዚህ ይህንን በደንብ በጥንቃቄ እንድታስቡት። አንቀጽ 8 ንዑስ አንቀጽ 4 ላይ ደግሞ እንደዚህ ይላል፣ ስሙት። አከራይ ለነባር ተከራይ ወይም ለአዲስ ተከራይ የሚያከራየው የመኖሪያ ቤት ላይ ቀድሞ የነበረው ኪራይ ላይ የኪራይ ዋጋ ጭማሪ ማድረግ የሚችለው ተቆጣጣሪው አካል በዓመት 1 ጊዜ ነባራዊ የኢኮኖሚን ሁኔታና ሌሎች አግባብነት ያላቸውን ጉዳዮች ከግምት በማስገባት ሊወስን የሚችለውን የመኖሪያ ቤት ኪራይ ጭማሪ መሰረት በማድረግ ነው። 4 ነጥብ። ሰማችኋ? ይህንን ተቆጣጣሪው አካል የተባለው አሁን በአዲስ አበባ የክፍለ ከተማው ቤቶች ጽሕፈት ቤት ነው። እዛ ሂደን አይደለም የምንዋዋለው። የአዲስ አበባ ከተማ አስተዳደር በተለይ ይህንን የማስፈጸም ኃላፊነት የተሰጠው አካል በይፋ የቤት ኪራይ ዋጋ አከራዮች ይህን ያህል ፐርሰንት እንዲጨምሩ ወስኛለሁ፣ ፈቅጃለሁ የሚል ከሆነ አከራዮች በዛ ሬንጅ መሰረት የመጨመር እድል ይኖራቸዋል። ለምሳሌ 10%፣ 15% ወይ 7% ጭማሪ አድርጉ ሊል ይችላል። ይህን የጭማሪ ዋጋን የሚያወጣው ደግሞ
የገቢ ደረጃ መነሻ አድርጎ ይመስለኛል ሳስበው። ለምሳሌ በወር 130 ሺህ ብር የተከራየ ተከራይና በወር 10 ሺህ ብር የተከራየ ተከራይ እኩል ሬንጅ ይቀመጥባቸዋል የሚል ሐሳብ አይኖረኝም፣ እንዴት እንደሚያደርጉት ባላቅም። ስለዚህ አሁን 2 ዓመት ሞልቶታል። በዚህ 2 ዓመት ውስጥ ብዙ ነገሮች ተለውጠዋል። ሰኔ ወር ላይ መንግስት የቤት ኪራይ ዋጋ ተመን ማሻሻያ ያደርጋል ተብሎ ይጠበቃል። በዚህ ማሻሻያ መሰረት የቤት ኪራይ ዋጋ ጭማሪ ይደረጋል። ከዛ ውጭ ግን በራሳችሁ ተነስታችሁ ጨምራለሁ የምትሉ ሳይገባችሁ ውል ያላችሁ ጨምሪ አትጨምሪም፣ ጨምር አልጨምርም በሚል ጭቅጭቅ ውስጥ ጉንጭ አልፋ ችግር ውስጥ እየገባችሁ ያላችሁ ሰዎች ግን ቆም ብላችሁ ተረጋጉ። ብትረጋጉ ነው የሚሻለው። ምክንያቱም አሁን ጊዜው ራሱ በጣም የሚያስጠላ ጊዜ ነው አይደል? እንኳን እንደዚህ የምንባላበት ጊዜ ሆኖ፣ ስለዚህ ሰከን ብሎ እርስ በርስ ተደጋግፎ የሚታለፍበት ጊዜ ስለሆነ መረጋጋት በጣም አስፈላጊ ነው። እንዳልኳችሁ ነው ባለመረጋጋታችንና በችግራችን ምክንያት የመጣ ነው። ተከራይ ግን ለአከራይ ማሰብ እንዳለብን ማዘንጋት የለብንም። አለበዚያ ትርፉ በጣም መጥፎ ነገር ነው። ለምሳሌ እንበልና አከራይ ታግሶ ምንም ነገር ጨምሩ ሳይል ጸጥ ብሎ 2 ዓመት ከሞላው በኋላ የሚያስቀጥላችሁ ይመስላችኋል? ሞኝ ናቸው። አዎ ካላችሁ በፍጹም አያስቀጥላችሁ። 2 ዓመት ሙሉ በዚህ የኑሮ ውድነት በዚህ የአስቸጋሪ ነገር ሲሄድ 1 ሳንቲም ያልጨመራችሁ ሰዎች እንዴት ነው አሁን 2 ዓመት በኋላ ላይ ይጨምርልኛል ብላችሁ የምታስቡት? እንደው ቢጨምርባችሁ እንኳን እንደ ክፋት እንዳትቆጥሩት። ምክንያቱም በእነዚህ ዓመት ውስጥ መተሳሰብና መተጋገዝ እንዳለባችሁ እኔ እረዳለሁ። ይህን ስናገር ከአዋጁ ውጭ የሆንኩኝ እንደሆነ እረዳለሁ በደንብ። እኔ እያወራሁ ያለሁት ሰዋዊነትን ነው። እንደ ሰው እንረዳዳ በማርያም። እሱ ነው የሚያስፈልገን መጀመሪያ። እንደ ሰው ከተረዳዳን እኮ እንደ ሰው ካሰብን እኮ መንግስት እንደዚህ አይነት አዋጅ አያመጣብንም። እኛ ክፉ ስለሆነን እኮ ነው። ተከራይም መፍትሄ ነው ብሎ ቁጭ ይልና በኋላ ላይ ኪራይ ሲመጣበት ያዙኝ ልቀቁኝ። አከራይም በየ3 ወሩ መጨመር ልማድ። ጤፍ ጨመረ አምጣ ጨምር፣ ነዳጅ ጨመረ አምጣ ጨምር፣ ዘይት ጨመረ አምጣ ጨምር። እንዴ የሚደጉመን የሚያኖረን ተከራያችን ነው እንዴ ጎበዝ? አይደለም እኮ ተከራያችን ሳይሆን እኮ ህይወታችን ነው የሚያኖረን። ሰው በሚያከራየው ነገር ያለ ዋጋው ዝም ብሎ እየቆለለ ይኖር የሚለው ማን ነው? በዚህ ምክንያት ስንት አከራይ ነው ስሙ የጠፋው? እዛ ቤት አትግቡ የሚባል ስንት አከራይ አለ? አስባችኋል? ያ ቤት መጥፎ ነው ለተከራይ። በቃ በየጊዜው ነው ሰው የሚወጣበት የሚገባበት የሚባል ስንት እንደው ጥቁር ስም የተሸከመ አከራይ አለ። ስለዚህ ሰከን በሉ በማርያም። እንኳን እንደዚህ ከፍተን አይደለም እንዲሁ እንኳን ተፈቃቅረን መጥፎ ጊዜያትን ማለፍ አልቻለም። ስለዚህ የኑሮ ውድነት አለ ስላችሁ አንጻራዊ መንግስት የኑሮ ውድነቱን ዝቅ አድርግ ያለው እያለ ነው። እውነት ይመስለኛል። ለምሳሌ ይሄ አዋጅ ባይኖር ኖሮ አሁን በምንከፍለው የቤት ኪራይ እንኖር ነበር ወይ? እየጠየቅኳችሁ ነው። መልሳችሁን አስቀምጡልኝ ኮመንት ላይ። እንኖር ነበር አይመስለኝም። እኔ ሳስበው አስቡት። በዚህ መብራቱ፣ በዚህ ውሃው፣ በዚህ ትራንስፖርቱ፣ በዚህ ምናምኑ፣ በዚህ ኑሮ ሁሉ ነገር ከጨመረ አከራዩ መኖር ስላለበት እሱም ይጨምራል። ሲጨምር ስንጨምር እሱም መቆሙን አያቆምም፣ እኛም መጨመራችን በመሃል አንዳችን አብደን እንለቃለን። እንዲህ ነበር መጨረሻችን የሚሆነው ይሄ አዋጅ ባይኖር ኖሮ። ግን ይሄ አዋጅ ደግሞ በየ2 ዓመቱ ነው የሚጠብቀን። ለምሳሌ አከራይ ውል ያለ ማደስ መብት አለው ውሉን ከጨረሰ በኋላ። ተከራይም ውሉን ከጨረሰ በኋላ አማራጭ መፈለግ ግዴታ ሊኖርበት ይችላል። እዚህ ነገር ውስጥ ግን የሚጋቡት መቼ ነው ካላችሁኝ፣ እመኑኝ ሲቋሰሉ ነው። የሚቋሰሉት ደግሞ በምንድን ነው? አልተረዳኝም አልተረዳችኝም በሚል ምክንያት ነው። ስለዚህ አዋጃችን እንደዚህ ነው የሚለው። ሰማችኋ? እስኪ ንዑስ አንቀጽ 5 ደግሞ ምን ይላል? እስኪ ስሙት። ምን አለ መሰላችሁ? ላንብብላችሁ። በዚህ አንቀጽ ንዑስ አንቀጽ 4 መሰረት ያ ማለት ቅድም እንዳልኳችሁ የሚመለከተው አካል ነው ዋጋ ጭማሪ በአመት 1 ጊዜ የሚደረገው የሚለውን በደንብ ሲያብራራው ምን አለ? በዚህ አንቀጽ መሰረት የሚደረግ የዋጋ ጭማሪ
በተቆጣጣሪው አካል በሰኔ 1 ለሕዝብ ይፋ ተደርጎ ከሰኔ 30 ጀምሮ ለ1 ዓመት የጸና ይሆናል። ይሄ የመንግስት ተቆጣጣሪ አካል ሰኔ 1 ላይ የቤት ኪራይ ዋጋ ጭማሪ በዚህን ያህል % ነው ብሎ ይደነግጋል ተብሎ ይጠበቃል። በነገራችን ላይ ጠብቁ ካሁኑ ተከራይም አከራይም በእውነት የምሬን ነው የምላችሁ። መንግስት ይህን ያህል % ዋጋ እንዲጨምሩ ፈቅጃለሁ ሊል ይችላል። ደሞም ይላል እንዴ ማለትም አለበት። እንዳልኳችሁ ነው። በዚህ 2 ዓመት ውስጥ በቃ ህግ አክብረው አልጨምርም ብሎ ጸጥ ብሎ እንዶ ሸክሙን ተሸክመው ያሉት አከራዮች ቢያንስ አሁን እንዴ የሆነ ነገር ማግኘት አለባችሁ። ይህንን ስል እንዳትሳሳቱ፣ እኔ ተከራይ ነኝ ብያችኋለሁ። ግን በአንዱ ጫማ ላይ አንዳችን መቆም ካልቻለን የሚመጣውን ነገር መረዳት አንችልም። ገብቷችኋል? ስለዚህ ብልጥ ሁኑ ወዳጆቼ። በሰኔ 30 ጀምሮ ከሰኔ 30 እስከ የሚመጣው ሰኔ 1 ድረስ ባለው 1 ዓመት ውስጥ የጸና ይሆናል። በዚህ ውስጥ መጨመር መቀነስ፣ ከህግ ውጭ ማባረር በፍጹም የተከለከለ ይሆናል። በነገራችን ላይ እዚህ ላይ አንድ ነገር ላንሳ። ብዙ ጦርነት ሰምቻለሁ በአከራይና ተከራይ ይሄ አዋጅ ከወጣ በኋላ እንደውም ተባብሷል አሉ። የመገናኛው ብዙሃን ላይ እየሰማው ነበር፣ በተለይ ሬዲዮ ላይ ሲያወያዩ በጣም ብዙ አከራዮች በጣም ብዙ ተከራዮች ባህሪያቸው ተቀይሯል በዚህ አዋጅ ምክንያት። በፊት በጣም ጥሩ የሆኑ አከራዮች በዚህ አዋጅ ምክንያት ባህሪያቸው ተቀይሯል፣ በጣም መጥፎ ሆነዋል። ገና ለገና ታሰርኩ በሚል ማለት በፊት ደግ የሆኑ እኮ ናቸው። አይዞ ልጄ ችግር የለውም ይሄ ቀን ያልፋል ሲሉ የነበሩ ተከራዮቻቸው እንደ ልጆቻቸው ሲያዩ የነበሩ እንደ ቅርብ ዘመዶቻቸው ሲያዩ የነበሩ አከራዮች ጭምር ባህሪያቸው ተቀይሯል። በፊት ሽቁጥቁጥና ትሁት የነበረው አንገቱን ደፍቶ ሲገባ ሲወጣ የነበረው ተከራይም በዚህ አዋጅ ምክንያት ደረቱን ነፍቶ ለያዥ ለተገናዥ አልያዝ አልጨበጥ ያለም ተከራይም አለ እና ብዙዎችን ባህሪ ቀይሯል። ወይቸው ጉድ አለ ሰውየው። እሺ እንቀጥል። ለማንኛውም አንቀጽ 8 ንዑስ አንቀጽ 6 ላይ ደግሞ እንሂድና ጉዳችንን እንስማ። እንዲህ ይላል። አከራይ በዚህ አንቀጽ መሰረት በተቆጣጣሪው አካል የተደረገውን የቤት ኪራይ ዋጋ ማሻሻያ መሰረት በማድረግ የውል ዘመኑ ባላለቀ የቤት ኪራይ ላይ ጭማሪ ባላደረገ ጊዜ ቀድሞ በነበረው ዋጋ ላይ የተደረገው የኪራይ ዋጋ ማሻሻያ ለተከራይና ለተቆጣጣሪ አካል በጽሁፍ ማሳወቅ አለበት ይላል። ካላደረገ ነው የሚለው። ባላለቀ ማለት የውል ጊዜያቸው እንበልና አሁን ሰኔ ላይ የዋጋ ማሻሻያ እንዲያደርጉ ፍቃድ ቢሰጥ ምናልባት ያ ሰው የተከራየው ደግሞ የካቲት ላይ ከሆነ ገና 1 ዓመት የሚሆነው የካቲት ወር ላይ ነው አይደል? የካቲት ወር ላይ 1 ዓመት የሚሆነው ከሆነ የውል ዘመናቸው ገና አላለቀም ተብሎ ይጠበቃል። ወይም ባላለቀ የቤት ኪራይ ዋጋ ላይ ነው ጭማሪ የሚደረገው ይባላል። ጭማሪ ካላደረገ ግን ቀድሞ በነበረው ዋጋ ላይ በተደረገው የኪራይ ዋጋ ማሻሻያን ለተከራይና ለተቆጣጣሪው አካል በጽሁፍ ማቅረብ አለበት። ባለበት ነው እየቀጠልኩ ያለሁት ብሎ ማሳወቅ አለበት አንደኛው። አለበለዚያ ግን ቅድም እንዳልኳችሁ እንደጨመረ ተደርጎ ይቆጠርበታል። ስለዚህ የገቢ ግብር የኪራይ ገቢ ግብር ላይ ጭማሪ ሆኖላችሁ ይመጣላችኋል። እውነታዎች ነው። እሺ ወደ አንቀጽ 8 ንዑስ አንቀጽ 7 ስንሄድ ደግሞ አከራይ በዚህ አዋጅ መሰረት የቤት ኪራይ ውሉ የተመዘገበበት የመኖሪያ ቤት የውል ዘመኑ መጠናቀቅ በኋላ በተለያዩ ምክንያቶች ሳያከራየው ቆይቶ በኋላ ለኪራይ ቢያቀርበው የቤቱ የኪራይ ዋጋ የሚሆነው የቤቱ ኪራይ ሳይቋረጥ ቀጥሎ ቢሆን ኖሮ የሚኖረውን የቤት ኪራይ ዋጋ መነሻ በማድረግ ነው ይላል። ሰማችሁ? እንበልና ከበደ የተባለውን የቤት ተከራያችሁን አስወጣችሁት። ከዛ ለ1 ወር አስቀመጣችሁት። ከዛ መንግስት ማሻሻያ ያደረገ። ከዛ በኋላ ለማከራየት ውል ለመፈጸም ሄዳችሁ መንግስት ያንን ቤት ዋጋ የሚያውቀው ከበደ የተባለው ሰውዬ ሲከራይ የነበረበትን ዋጋ ነው። ከዛ በኋላ የተደረጉ ለውጦችን በፐርሰንት ስለሚያውቃቸው መንግስት እነዛ ዋጋዎች ላይ እነዛን ፐርሰንቶችን አስልቶ የቤቱ ጭማሪ ዋጋ ይሄ ነው፣ በዚህ ነው መዋዋል የምትችሉት ብሎ
የመወያያውን ዋጋ መነሻ የሚያስቀምጥላችሁ ከቀድሞ ከነበረው የቤት ኪራዩ ተነስቶ ነው ማለት ነው። እግዚአብሔር ይመስገን እኔ ገብቶኛል። እናንተስ በደንብ ቢገባችሁ ነው የሚሻለው። ምክንያቱም ይሄ በጣም ስስ ጎናችን ነው። ለአከራይም ለተከራይም አከራይም መጨመር እንፈልጋለን፣ ተከራይም ባይጨመርብን ደስ ይለናል እውነት ለመናገር። ስለዚህ ይህን ነገር በደንብ ማየት መረዳት ያስፈልጋል። የአንቀጽ 8 ንዑስ አንቀጽ 8ን ስንመለከት ቀጥሎ እንዲህ ይላል። ይህ አዋጅ ስራ ላይ ከዋለበት ጊዜ ጀምሮ ወደ ኋላ 2 ዓመት በፊት የኪራይ ውሉ የተቋረጠ የመኖሪያ ቤት አዋጁ ስራ ላይ ከዋለ በኋላ ለኪራይ ከቀረበበት የቤቱ ዋጋ በአከራይና ተከራይ ስምምነት ይወሰናል። ይሄ ማለት እንበልና እናንተ እየኖራችሁ ያላችሁ በቃ ቦታ ቀየራችሁና ስትኖሩበት የነበረውን ቤት ማከራየት ፈለጋችሁ። ይሄ ቤት መንግስት ማያውቀው እናንተ ማታውቁትም ዋጋ አይደል? ያን የሚሆነው በሀገሪቱ ገበያ ዋጋ መሰረት በአከራይና ተከራይ ስምምነት መሰረት ዋጋው ይቀመጣል። በአከራይና ተከራይ ስምምነት። ይሄኛው ከሌሎቹ ለየት የሚያደርገው ምንድነው? ተከራይቶ የነበሩ ቤቶች መነሻ የሚያደርገው ውል ከፈጸሙበት ዋጋ ላይ ነው። ይሄኛው ግን ውል ለመፈጸም መነሻ ስለሌለ አከራይና ተከራይ ተስማምተው ዋጋው ይሄ ይሁን ባሉት መነሻ ውል ይፈጽማሉ። ከዛ በኋላ ተመዘገበ ማለት ነው። ከዛ በኋላ ዋጋ መጨመር የሚችለው የዚህ ቤት አከራይ መቼ ይሆናል? በዚህኛው የኪራይ ዋጋ ላይ በመነሳት ይሆናል። ግልጽ ነው አይደል? በጣም ጥሩ። አንቀጽ 8 ንዑስ አንቀጽ 9ስ ምን አለ? እንዲህ አለ። ይህ አዋጅ ስራ ላይ ከዋለ ጊዜ ጀምሮ ወደ ኋላ እስከ 2 ዓመት ድረስ የኪራይ ውሉ የተቋረጠ የመኖሪያ ቤት አዋጁ ስራ ላይ ከዋለ በኋላ ለኪራይ ከቀረበ በዚህ አዋጅ መሰረት ሊጨምር የሚችለው የኪራይ ዋጋ እንደተጠበቀ ሆኖ ለመጨረሻ ጊዜ ሲከራይ በነበረው ዋጋ የሚከራይ ይሆናል። ይሄ ቅድም ካልኩት ጋር ተመሳሳይ ነው። ውል አቋርጦ በተለያዩ ምክንያቶች ሳይከራይ ከቆየ በኋላ ከዛ ከረጅም ጊዜ በኋላ ተመልሶ ወደ ኪራይ የሚገባ ከሆነ የቤቱ የኪራይ ዋጋ የሚሆነው ቀድሞ ተመዝግቦ ከነበረው ዋጋ ላይ ነው። ቀድሞ ተመዝግቦ ከነበረ እሱ ብቻም አይደለም፣ በየጊዜው የነበረው የተሻሻለ ዋጋን መነሻ ያደርጋል። አከራይ ቀጥሎ ማነብላችሁ ንዑስ አንቀጽ 10 ነው። አከራይ ቀደም ሲል ሲከራይ የቆየ የመኖሪያ ቤት ወይም ግንባታው ሙሉ በሙሉ የተጠናቀቀ አዲስ ቤት ያለ አገልግሎት ከ6 ወር በላይ እንዲቀመጥ ካደረገ ቤቱ በኪራይ ሊከፈል ይችል የነበረውን የመኖሪያ ቤት ኪራይ ገቢ ግብር ተሰልቶ እንዲከፍል ይደረጋል። አዝናለሁ እችን በመናገሬ። እንበልና እያከራያችሁት የነበረው ቤት አይ በቃኝ፣ በቃ ማከራየት አልፈልግም፣ ይውጣልኝ ተከራይ ብላችሁ አስወጥታችሁ ሳታከራዩት 6 ወር ካስቀመጣችሁ እና ለሌላ ዓላማ ካልተጠቀማችሁበት ምን አለ? ያንን 6 ወር በሙሉ እንዳከራየ ሰው ተጠቅሞ መንግስት ግብር ትከፍሉበታላችሁ። ይህንን ለምን እንዳስገቡት አይገባኝም። የግብር ዓላማው ሰው ካገኘው ነገር ላይ ለመንግስት የሚገባውን ግብር መክፈል ግዴታ ነው። ውዴታ አይደለም ግብር፣ በነገራችን ላይ ግዴታ ነው። ሰው ገቢ ካገኘ ከገቢው ላይ ግብር የመክፈል ግዴታ አለበት። ይሄ ዓለም አቀፍ ስምምነት ነው። ገቢ ሳያገኘ ግን ግብር ክፈል ማለት ኧረ በስመ አብ፣ እኔ አላቅም። በእርግጥ ይሄ በአንድ በኩል ጥሩ ነው። ለምሳሌ ቤት ሰርተው ዝም ብለው ባዶን ቁጭ ያደረጉ ሰዎች አከራይተውት ቢሆን ኖሮ ይሄን ያህል ገቢ ያገኙ ነበር። ስለዚህ የዚህን ያህል ገቢ አመታዊ የገቢ ግብር የኪራይ ገቢ ግብር ክፈል ተብሎ ይመጣለታል። ስለዚህ ሳያከራይ ግብር ከሚከፍል አከራይቶ ግብር ቢከፍል ይሻላል በሚል ወደ ኪራይ ያወጣዋል። ይሄ ደግሞ የቤት እጥረትን ይቀርፋል። ስለዚህ መንግስት የቤት እጥረትን ከመቆጣጠርና ከመቅረፍ አንጻር ያወጣው አዋጅ እንደሆነ በግልጽ መረዳት ይቻላል። ይሄ ነው እንግዲህ ውዶቼ፣ እንዴት አያችሁት? ይህንን አዋጅ እያነበባችሁ ነው እንግዲህ የምትጨቃጨቁት። ውጪልኝ አትውጪ፣ ኧረ እባክህ ልቀቅልኝ አትልቀቅ፣ ጨምር አልጨምርም፣ ውዝግብ የምትገቡት ይህንን እየሰማችሁ ነው። ህግ ፊት ብትሄዱ ማንም አይሰማችሁ። ማንም ተከራይም ብትሄድ አይሰማህም፣ አከራይም ብትሄድ አይሰማህም። ብትስማሙ ይሻላችኋል። መስማማታችሁ ደግሞ ለበጎ ቢሆን ጥሩ ነው።
ካልሆነ የህግ ተጠያቂነት አለባችሁ። ሰው ከተስማማ ችግር የለበትም ህጉ። ምክንያቱም ዓላማው እንዲስማሙ ማድረግ ነው። ምክንያቱም ካለመስማማት የመጣ አዋጅ እንደሆነ ደጋግሜ ነግሬያቸዋለሁ። ከክፋትና ከጭካኔ የመጣ አዋጅ እንደሆነ ነግሬያቸዋለሁ። አዋጁን ያወጡት ሰዎች የእኛን ጭካኔና ክፋት አይተው ነው። ምክንያቱም በአከራዮቻችን ላይ የምንከፋ ተከራዮች አለን፣ በተከራዮች ላይ የምንከፋ አከራዮች አለን። ይሄ በሰብአዊነት አልታረቅ ሲል እንዲህ አይነት አስገዳጅ አዋጅ ይመጣና ዋጋችንን ይሰጠናል። ገባችሁ? እዚህ ላይ ደግሞ መንግስት የድርሻውንም ትንሽ ቀመስ ያደርጋል፣ እንዳያችሁት ነው። ስለዚህ ስርዓት ብንይዝ ሁላችንም ጥሩ ነው፣ አከራይም ተከራይም። ዛሬ ኮስተር ብዬባቸዋለሁ። እውነቴን ነው። በእውነት ስንት ሰው ነው እያለቀሰ ያለው እንዴ? ሁሌ ሰኔ በመጣ ቁጥር ሰው ለምንድን ነው ግራ የሚገባው? ለምንድን ነው የሚተረማመሰው? ለምንድን ነው ልጆቹን በአንድ ቦታ ላይ ማሳደግ የማይኖርበት? ለምን መተሳሰብ አይኖርም እንዴ? አንድ ሀገር ውስጥ እየኖርን አይደለ እንዴ? ምንድነው ነገር ጎበዝ? ምንኖረው አንድ ሀገር ውስጥ አንድ ከተማ ውስጥ ነን። የሚያጋጥመን ነገር እኮ አንድ አይነት ነን። አከራይም ብንሆን እኮ በታክሲ እንሄዳለን፣ ተከራይም ብንሆን በታክሲ እንሄዳለን። የሚመጣው የኑሮ ጫናም እኮ የሁላችን ነው። ስለዚህ እንዴት ነው መተሳሰብ ያቃተን? መተሳሰብ ባለመቻላችን የሚመጡብን የግፍ ማዕቶች እያያችሁ ነው። አንድ በላይ ለእግዚአብሔርም አልተመቸን፣ በምድርም ለመንግስትም አልተመቸን። ታዲያ ለማን ነው የምንመቸው ጎበዝ? እንዲህ አይነቱን ጊዜ በዚህ መንገድ ነው የምናሳልፈው? ሰውን ረግጦ ነው ማለፍ ያለበት? አይመስለኝም። ሰከን ብንል ጥሩ ነው። እና እንዳልኳችሁ ነው፣ እውነቴን ነው የምላቸው። እኔ በዛሬ ቪዲዮ እንዳያችሁኝ እኔ ካከራይ ወገን ነኝ። ግን እኮ በተመረምሩኝ እኔ ተከራይ ነኝ፣ ካከራይ ወገን ነኝ። እንተሳሰብ። በቃ መተሳሰብን የመሰለ ምርጥ ነገር የለም። መተሳሰብ ቢኖር ኖሮ ትዳር አይፈርስም፣ ቤተሰብ አይናጋም፣ አከራይ ከተከራይ አይጨቃጨቅም፣ አሰሪ ከሰራተኛው ጋር አይጨቃጨቅም። ሌላው ቢቀር ኖሮ ፈጣሪ ከፍጡሩ ጋር አይጨካከንም። አስቡ። መተሳሰብ የሚባል ነገር ከህሊናችን እየወጣ በመሄዱ ነው ይህ ሁሉ መከራ እያየን ያለ ነው። እንተሳሰብ ኢትዮጵያውያን እባካችሁ። መተሳሰብን የመሰለ ምርጥ ነገር የለም። ከፍቅር መልካም ነገር እንጂ መጥፎ ነገር መቼም መጥቶ አያውቅም። ፍቅር መጥፎ ነገር ቢያስከትልብን ኖሮ ያው ሁላችንን እንጠፋ ነበር። ማለት ለኛ ፍቅር የሰጡን ብዙ ወገኖች ስላሉን። ስለዚህ በፍቅር ነገሮችን ማድረግ ይሻላል። በተለይ በዚህ ጊዜ ይሄን ጊዜ ደጋግሜ የጠራሁት ለማንም ስላልቀለለ ነው። እውነቴን ነው የምላችሁ። ቤት ያለው ችግረኛ ነው፣ መኪና ያለው ችግረኛ ነው። ማን ነው ችግርን የማያወራ? ራሱ መሪው ችግር አለው፣ ችግረኛ ነው። ሁሉም ችግረኛ ነው። ከችግር መውጣት የምንችለው አንዱን ረግጦ ሳይሆን እርስ በርስ በመጠባበቅ በመረዳዳት ነው ከችግር መውጣት የምንችለው። ዛሬ እንደ ሃይማኖት አባት ሰባኪ አድርጎኛል። ይቅር በሉኝ፣ አምልጦኝ ነው። እኔ ታናሽ ወንድማችሁ ነኝ። እናንተ መምከር በፍጹም አይገባኝም፣ ስህተት ነው። በሌላ ርዕስ እመጣለሁኝ። ከፈለጋችሁ ደግሞ አስተያየታችሁን አይቼ ከፈለጋችሁ የዚሁን አዋጅ ሌሎች ጉዳዮችንም እንደዚሁ እየተወቃቀሰን እንመለከተዋለን። እስከዛው ግን ይቆየን። እሺ፣ ቻው፣ ሰላም ሁኑ።